እየገባችሁ እንደዚህ ያደጉ ሰዎች ተሳደቡ። እኛ አልሰደብናችሁም፣ እየተወያየን ነው። መወያየት የምትፈልጉ ነገር ካለ ገብታችሁ ሀሳባችሁን መናገር ነው። እነዚህ ልጆች ላይ ቅር ያላችሁ ነገር መረጃ ይዛችሁ መታችሁ ከመረጃ ጋራ መጠየቅ እንችላለን፣ እንጠይቃለን፣ ወንድማችን ናቸው እያልናችሁ ነው። ከዚህ በላይ እንግዲህ ምንም ልንጠይቃችሁ አንችልም። አብርሽ ስህተት ከሰራ ጥፋት ካለበት ምንድን ነው ጥፋቱ? የመዳም ቅመሞች ምንድን ነው ጥፋታቸው? ስጦታ እንደሚሰጥ እኛ ሀገር ባህል እንግዲህ ስጦታ አለ። ሌላ ሀገር እኔ አላውቅም። ባህል አይደለም ሰርግ ቀርቶ ፕሮግራም የሆነ ፕሮግራም እንኳን እንትን ሲባል ስትጠሩ ስጦታ ያስፈልጋል። ስጦታ አለው። ገባችሁ አይደል? ማሚ ከይቅርታ ጋር ማለት ነው። እኔ ልወርድ ነኝ። ሸዊት አስገባት አንድ የምትጽፈው እሺ። እኔ ከታችኛ ያለሁኝ ችግር የለውም። ገስ ትላለህ አመሰግናለሁ። ቱሬጅን ይወርዳሉ ናዜ ቱሬጅ እና ስጦታ መስጠት እንግዲህ ይህን ያክል የሚያናድዳችሁ ከሆነ የመዳም ቅመም በዚች ልክ የምትሰደብበትን መንገድ ሊገባኝ አልቻለም። እናንተ አጀንዳችሁ ምን እንደሆነ የምታወሩትን ነገር ምን እንደሆነ ምንም ሊገባን አልቻለም። አንደኛ ወደ ፖለቲካ እየወሰዳችሁት ይሁን ምን ይሁን ከኛ ማህበረሰብ ጋር ችግራችሁ ምን እንዳለ ከማህበረሰቡ ጋር ችግር ካለባችሁ እኛ እንሄድባችኋለን። ችግር ከማህበረሰቡ ጋር ከኛ ከጉራጌ ከመስቃን ችግር ካለባችሁ እነዚህ የመዳም ቅመሞችን ተዋቸውና ፊልማችሁ ከኛ ጋር ታደርጋላችሁ። ሌላ ነገር ከሆነ ማለት ነው። በቃ ሌላ ምንም ብለው ነገር የለም። ለምን እነዚህን ልጆች በዚህ ያክል ደረጃ ይህን ያክል ስራችሁ አድርጋችሁ ምን አይነት ቅናት ቢኖርባችሁ እንደሆነ እኔ ለራሴ ግራ ይገባኛል። ከዚህ በፊት በጣም ብዙ ዩቲዩበሮች በጣም ቲክቶከሮች ብዙ ነገር ተደርጎላቸዋል። ዱባይ መጥተዋል። ለእነዚህ ልጆች ብቻ አይደለም አዲስ የሚሆነው ሁላችንም ቆም ብለን ማሰብ አለብን። በተለይ ትላልቅ እናቶቻችን ማዘር ተረጋጉ፣ ዳውን ዳውን አለች። እነ ማዘር ተረጋጉ። ማዘር እናንተ ቆንጆ ብትሆኑ ብትናገሩም ችግር የለውም። አንደኛ ቆንጆ ማረላችሁም፣ ሁለተኛ ከልጅ ከህፃን ጋር ቢስሚላ ጥሩ አይደለም። ሁለት ደግሞ ምንም አታውቁ መሀይም መሆናችሁ እኮ አሳስቃችሁ እቃ እየሸጣችሁ የምትበሉበት የምትጠጡበት በመዳም ቅመሞች መሆኑን ረስታችሁ የመዳም ቅመሞቹን መንካታችሁ የእውነት በጣም የሚገርም ተአምር ነው። በጣም የሚገርም ተአምር ነው። ምንም አያውቁ መሀይሞች ናቸው እኮ ማንን እንደነኩ አያውቁም። አንድ የመዳም ቅመም የአብርሽና የሩታ ደጋፊ ብቻ የነኩ መስሏቸዋል። አንደኛ ሁላቸውም እኮ እየተመለከቷቸው ነው ምን እያደረገ መሆኑን ለትንሽ ጊዜ ይደግፏቸዋል። ከዛ በኋላ የለም። ተናገሩ፣ ሀሳባቸውን ስጡ። ጣፋጭ እኔ ሸዊት አስገቢያት ነው ያልኩት። ውዴ ሸዊት አስገቢያት። አንሺ ደግሞ ከበርሽ አንሺ። ጣፋጭ ያብርሽና ሩቴ ከኋላ ስላለ አንሺ ውዴ። በግራ አይን ማየት ጀመርሽ ወላ ቀኝ ነው? አዎ ከታች የምጽፉ ትክክል። በፖለቲካ ከሆነ እኛ አካባቢ ሰው ፖለቲካ ምንም አይነት አጀንዳ አያውቅም። ከስራ ውጪ ስራ ነው። ጉራጌ ከስራ ውጪ ምንም የሚያውቀው ታሪክ የለም። አሁን ፖለቲካውን ተውት። አብርሽና ሩታ የሚደግፋቸው ሙሉ የኢትዮጵያ ሕዝብ ነው፣ ኤርትራዊ ነው እየደገፋቸው ያለው። ሌሎቹ ግን በፖለቲካ አጀንዳ እናደርገዋለን ካሉ በእነሱ መሄድ ካለብን ቤታችንን ከፍተን እንሄድባቸዋለን። ሌላ ነገር አለ። ስዊት ለምን ወጣሽ መጀመሪያ? እንዴ ማን እንደወጣኝ ነው? ኔትወርክ ነው ወይስ ምን አውቃለሁ ብለኝ ነው እንዴ? ፈረጥኩ ብቻ ሂጂና ጣፋጭ ብቻ ነው እኮ ስልጣን ያላቸው። እነሱ ካልወጡ ኔትወርክ ነው። አሁን አንቺ ቆረቆንዳ
ጣፋጭ ማለት ነው። ለምንድን ነው የማትስቢኝ? ይቅርታ ወንድሜ። ሁላችሁ ችግር የለውም። ፎሎ አላረግሽንም? ቤቱን እስካሁን ፎሎ የሚማርግ ያለው እንትን አርግ ያለው ቆይቻለሁ ካረኩ ሀሳብ ካላችሁ ሂዱበት፣ አውሩ። እንዴት ናችሁ? ሁላችሁም ሰላም ብያለሁ። ከላይም ከታችም 163 ሰዎች አላችሁ። ደህና ናችሁ? እንኳን ጎራ በላችሁ ወደ ቤታችን። ደህና ናችሁ ወይ? ለዚህ ቤት አዲስ የሆናችሁ ደግሞ ኮፕሊንግ አድርጉ። አንዴ ምነው አይከፈልበትም? ለፍለጦ ቆረጦ የሚለው እንኳን እያደረጋችሁ ነው። እንክፉላ ያላ ኮፕሊንግ እና ታብታብ አድርጉ። አሁን ደግሞ ማለት ነው ባይዘወይ ማሜ ማለት ነው። ባይዘወይ ማሜ ማለት ነው። እኛ መረጃ አምጡ፣ ፌስ ቱ ፌስ ማለት ነው። ገባ? መረጃ አምጡና እንነጋገር ብለን ቆይ እዚህ ጋር ማለት ነው። አንዴ እስኪ አትግለፉ። በጌታ አንዴ እኔ አውርቼ ልወርድ ነው። ሚዩት አድርጌ ቀርሙሉ። እሺ ሚዩት አድርጌ። እሺ እጂ ኧረ ተረጋጊ። ቀስ አድርጊያት። ምን ነው አንቺ ቀስ አድርጊያት። አንቺ ደግሞ አፌላ ተቀመጭ። ላላ አንዴ በመጫው ሳይሆን በቀስ ብለሽ ለመናገር ቤቱ የኔ የግሌ ነው። አንቺ የምናባሽ አንዴ ሚዩት አድርጌ። አንቺ አባሽ ገደል ይግባ። እከካ ትመስላለች። ሚዩት አድርጌ። ምን አባሽ በገዛ ቤቴ ደግሞ አባሽን ገደል ይግባ። ከታ እጅብቴ ውሻ ልጅ ተንባታ አያችሁት? እንደዚህ አንቺው ተሳደብታ ያችሁና ቀርጊያት። ምክንያቱም እነዚህ ከትምህርት ቤት ሳይሆን በጥፍጠፋ ነው የመጡት። ሶሪ ማሚ እንዳልኩ ወይም ወንድሜ ማለት ነው። እንደዛ ስንይዛቸው መረጃ አምጡ ነው እንነጋገር ስንላቸው ወደ ምንድነው የሄዱት? ወደ ዘፈን፣ ወደ ጉራጌ፣ አማራ፣ ትግሬ ማለት ጀመሩ። አንድ እንኳን አንድ የሆነ ርዕስ እንኳን ቢኖራቸው ጥሩ ነበር። በዛ ርዕስ እንጋፈጥ ነበር እስከ መጨረሻ ግን መጋፈጥ አይችሉም። በአንድ ስንመጣ በአንድ ስናሸንፋቸው ወደ ሌላ ይሄዳሉ። ከሌላ ወደ ሌላ ከአብርሽና ሩቲ አሁን ደግሞ ወደ ወደ ሃይማኖት ዘር እንዲህ እያሉ ማለት ነው ወደ ላይ ነው የሚሄዱት። ገባችኋል? ስለዚህ እነሱ የወረደበት እኛ መውረድ የለብንም። አይ ዶንት ኬር በቃ ምክንያቱም ሳይዛችን አይደሉ ሲጀመር እነዚህ ማለት ነው። አዎ ከአበባ መለመን ውጭ ሌላ ምንም እንትን የላቸውም፣ ቁም ነገር የላቸውም። እንደ ሰው ተነስተው አሉ ደግሞ ማለት ነው። እንደነ ማን ነው ይሄ አብርሽ የቄራ የድር ብረት ድስት ነው ማለት ነው እንዴ! እሱ ለራሱ ስንት ብር ነው የተዋጣለት? እስቲ ስንት ብር ተዋጥቶለት ነው የሄደለት? የመዳም ቅመም አደረገችልኝ ያላለ ደብቆት ነው ዝም ያለ። ለምን አልተናገረም? የሌላ ሰውስ እንደሱ ለምን አላየም? ዛሬ እኛ የሚወቅሰን እሱ ማን ሆኖ ነውና ቤቱ አልቀየረ ሀሳብ አልቀየረ እዛ ውስጥ ነው ማለት ነው። ስለዚህ ቦታ ባትሰጧቸው ባይነኝ እኔ ማለት ነው። ይሄን ነገር ቶሎ ብንዘጋው ደስ ይለኛል ማለት ነው። ሸዊት ጃውሪው አንቺ አባቴ ሰድብሽ ራሴ ምክንያቱ እዚህ የምወዳቸው ማከብራቸው ወንድሞች ያሉ ምክንያቱ መራገጥ ከሆነ ከአንቺ በላይ ምላስ አለኝ። ረፊ የሚረገጡ ካለው አህያዎች ሂጂ ርገጫቸው። እነቅያነ ብሪክሰው የምትባለች ገመድ አፍ ማለት ነው። የቆረቆና የቀራ የሚባለው የደም መጠጣት ያደደው እዛ አለ። ሂጂና እነሱ ጋር አባትና አባት ተሳደብ እኔ ከሰቶኝ ማለት ነው። እኔ ለፍቼ ማድረግ ብርጅስቶን ማለት ነው። ብርጅስቶን እሷ ደግሞ ማለት ነው ልጅ አላት አይደል? ለምንድን ነው የምትመካው? ፈጣሪ በሰጠው መልክ አብርሃም ደግሞ እንኳን ሳቢ ነው፣ ቆንጆ ነው። አንቺ ሰራራስ አያለች ምን ከመልኩ በላይ ነው። ዳይፐር ከመልኩ በላይ ማለት ነው። ድምፅ አለብሽ ሸዊት። ከመልኩ በላይ አስተሳሰቡ ውብ ነው፣ ልቡ ውብ ነው፣ ነጭ ነው። ቀርበሽ አይተሽዋል? ዲናር አንቺ ቀርበሽ አይተሽዋል? መልኩ አስተሳሰቡ ምናምን ራሳችን ያስጠላባቸዋል። እናንተ የምታወሩት ስንት ነገር የምታወሩት እያለ ስለዚህ ስለ አንድ ሴትና ስለ አንድ ወንድ
እዚህ ገብታችሁ ስትር መጠመጡ አይደብራችሁ? አንቺ ስለነሱ እኛ መርበጥበጥ